ሰላም ጤና ይስጥልን እንደምናላችሁ የተወደዳችሁ አድማጮቻችን በተለያዩ ሰበር መረጃዎች ተመልሰናል። እስከ ፍጻሜው አብራችሁን ቆዩ። በቅድሚያም እንደተለመደው ዋና ዋናዎቹን ዜናዎች በማስተዋወቅ እንጀምራለን። ከደቂቃዎች በፊት በተሰማ ሰበር መረጃ የህወሓት ከፍተኛ አመራሮች መካከል አንዱ የሆነው ወደ ኤርትራ ከኤርትራ ከፍተኛ የፖለቲካ እንዲሁም ወታደራዊ አመራሮች ጋር ለመምከር በሚሄድበት ወቅት የኢፌዴሪ አየር ኃይል በድሮን ድብደባ ተመትቶ ከጠባቂዎቹ ጋር እንደተገደለ ታውቋል። በመቀለ ከተማ የህወሓት ከፍተኛ አመራሮች ድንጋጤ ውስጥ ይገኛሉ። ይህ የተገደለው የህወሓት ከፍተኛ መሪ ማን ነው? ይህም በተመለከተ ዝርዝር መረጃ እናስደምጣችኋለን። ከመንግስት የህወሓትና የመንግስትን ውጥረት እንዲሁም ከኤርትራና የህወሓት ኃይሎች አንድ ላይ መሆናቸውን በተመለከተ ከመንግስት ከፍተኛ አመራሮች ይወጡ ያሉ መረጃዎችን እንዲሁም በትግራይ ክልል ያለውን አሁናዊ መረጃዎች የምናስደምጣችሁ ይሆናል። ከዚህ ባለፈም የትግራይ ጊዜ አስተዳደርን እያስተዳደሩ የሚገኙ ሌተናል ጀነራል ታደሰ ወረደ የመከላከያ ሰራዊት ትግራይ ክልል ይግባ የሚለውን ጉዳይ በተመለከተ እጅግ አስደንጋጭ የሆነ መረጃን አወጥተዋል። ቢቢሲ አማርኛም ይዞት የወጣውን መረጃ እንዲሁ አጠር አድርገን የምናሰማችሁ ይሆናል። እነዚህና ሌሎች መደመጥ ያለባቸው ዝርዝር መረጃዎችን በሚከተሉት 10 ደቂቃዎች የምታደምጡ ይሆናል። ቪዲዮ ላይክ በማድረግ እንድጀምሩ እንዲሁም ለዚህ ታላቅ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ እንዲሁም ከጎን ያለችን ኦል የምትሏን በማምራት ቤተሰብ እንድትሆኑ በአክብሮት እየጋበዝን በቀጥታ ወደ መረጃዎቹ እናልፋለን። ወደ ተገደለው የህወሓት ከፍተኛ አመራር የተመለከተ መረጃ ከማለፋችን በፊት ከትግራይ ክልል ጊዜ አስተዳደር ሌተናንት ጀነራል ታደሰ ወረደ የሚመራው ጊዜ አስተዳደሩ አንድ ያልተጠበቀ መረጃን አውጥቷል። በዚህም ታዲያ ጊዜ አስተዳደሩ የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌዴራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃ ፍጹም ሐሰት ነው ሲሉ አስተባብሏል። በሌተናንት ጀነራል ታደሰ ወረደ የሚመራው ጊዜ አስተዳደር ይህንን የገለጸው ቅዳሜ የካቲት 14 ቀን 2018 ዓ.ም ነው። በፕሬዝዳንቱ ጽህፈት ቤት በፌስቡክ ገጽ ላይ ባወጣው መረጃ ከሰሞኑ በተለያዩ ማህበራዊ ሚዲያዎች የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ለጊዜ አስተዳደሩ ማሳወቁን የሚገልጹ መረጃዎች ሲሰራጩ ነበር። በትላንትናው ዕለት ደግሞ መከላከያ ሰራዊቱ በክልሉ የሚገኙ ካምፖች ውስጥ እንዲሰፍር መግባባት ላይ መደረሱን የሚጠቅስ ሌላ መረጃን በስፋት ሲወጣ ነበር። ጊዜ አስተዳደሩ በዛሬው ዕለት ባወጣው መግለጫ ታዲያ እነዚህን ሁለት ጉዳዮች አስተባብሏል። የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዲገባ ትዕዛዝ እንዳስተላለፈ መረጃ እያሰራጨ እንደሆነ መግለጫው ጠቅሷል። የትግራይ ጊዜ አስተዳደር ደግሞ በቀድሞ የሰሜን እዝ ካምፖች እንዲሰፍር እንደተስማማ ተደርጎ በተለያዩ መንገዶች እየተሰራጨ ነው ብሏል። የማህበራዊ ሚዲያ ልጥፎቹ የተጣመመና የተሳሳተ ሲል የጠራው ጊዜ አስተዳደሩ ይህን አይነቱ መረጃ ህብረተሰቡ የተሰራጨበት ስትራቴጂ ምንጩም ሆነ ሊያሳካው የፈለገው ግብ ግልጽ ነው በማለትም በዚህ መልኩ መግለጫ ያክላል። ቀጥሎም ታዲያ የጊዜ አስተዳደሩ እያሰራጨ ያለው መረጃ ፍጹም ሐሰት መሆኑን መግለጽ ይወዳል ሲልም እንዲሁ አስተባብሏል። የፕሬዝዳንቱ ሌተናንት ጀነራል ታደሰ ወረደ ጽህፈት ቤት ማለት ነው ይህንን መግለጫ ያወጣው የፌዴራል መንግስትና የትግራይ ኃይሎች መካከል የተፈጠረው ውጥረት ወደ ግጭት ሊገባ ይችላል የሚል ስጋት በተፈጠረበት በአሁኑ ወቅት ነው። ጥር ላይ የፌዴራልና የትግራይ ኃይሎች ክልሉን ከአማራ እንዲሁም ከአፋር ክልሎች ጋር በሚያዋስኑ ስፍራዎች ግጭት ውስጥ እንደገቡ የሚታወቅ ነው። በዚያው ሰሞን አንድ ሰው የተገደለባቸው የድሮን ጥቃቶችም የተለያዩ የትግራይ ክልል ከተሞች እንደተፈጸሙ ጭምር ተገልጿል። ታዲያ የእነዚህን ጥቃቶች በተመለከተ እስካሁን የፌዴራል መንግስቱ የሰጠው ይፋ የሆነ አስተያየትም ሆነ ኃላፊነቱን የወሰደ አካል እንደሌለ የሚታወቅ ነው። ሰሞኑን ግን ከፍተኛ የሆነ ስጋት እንዲሁም ውጥረት በአካባቢው ነግሷል። በተለይም ደግሞ መከላከያ ሰራዊቱ ስትራቴጂካዊ የግንባር ቀጠናዎች ውስጥ መጠጋቱና ዝግጅት እያደረገ እንደሆነ መረጃዎች ከስፍራው እየወጡ ይገኛሉ። ይህ እርምጃ በዋናነት ሰላምን ለማስከበርና ድንገተኛ ጥቃቶችን ለመከላከል የታለመ እንደሆነ ከውስጥ የመረጃ ምንጮች የሚወጡ ይጠቁማሉ። ታዲያ በድንበር አካባቢዎች የኤርትራ ጦር እንቅስቃሴና ወደ ግንባር መጠጋት መታየቱን በታዛቢዎች እያነጋገረ በሚገኝበት በዚህ ወቅት በድንበር አካባቢ ያለውን ስጋት ከፍ እንዳደረገው ነው የሚወጣው መረጃ የሚያሳየው። ህወሓት ከሰላም ስምምነቱ በኋላ ኃይሉን ዳግመኛ በማደራጀት ወደ ወልቃይት አቅጣጫ መጠጋቱም ጭምር የሚታወቅ ነው። ይህ እንቅስቃሴ በወልቃይት የማንነትና የድንበር ጥያቄ ዙሪያ ያለውን ውጥረት ዳግም ሊቀሰቅስ ይችላል የሚል ስጋት እንደፈጠረም ጭምር ተሰምቷል። በመቀሌ ከተማ ብዙ የሰዎች እንቅስቃሴ ሳይታይ እየዋለ እንደሆነም ከቦታ የወጣው መረጃ ያሳያል። ከዚህ ጋር በተያያዘም እንዲሁ በሌሎች በኮረም እንዲሁም በመቀሌ ዙሪያ የሚገኙ ትናንሽ ከተሞችም ጭምር መደበኛ እንቅስቃሴ ከወትሮ እየተቀዛቀዘ መጥቶ ከተሞች ባዶ ሆነው እየታዩ ይገኛል። በተለይም ደግሞ ወታደራዊ አፈሳ መጀመሩን ተከትሎ መንገድ ላይ ያለው እንቅስቃሴ
እንቅስቃሴ ተገድቧል። በድንበር አካባቢ የሚገኙ ነዋሪዎችም የጦርነት ስጋት ማንዣበቡን ተከትሎ እየተፈናቀሉ እንደሚገኙና ከሽራሮ በርካታ ነዋሪዎች ከተማውን ለቆ እየወጡ እንደሚገኙም የደረሰ መረጃ ያመለክታል። ከዚህ ባለፈም በመግቢያችን ላይ እንዳስደመጥናችሁ በዛሬው ዕለት በወጣው እጅግ አስገራሚ ሆነ ሰበር መረጃ የህወሓት አመራሮች በሰሜናዊ የትግራይ ክፍል እንዲሁም በደቡባዊ የኤርትራ አካባቢዎች ላይ በመገናኘት ወታደራዊና ፖለቲካዊ ውይይቶችን፣ ስምምነቶችን እንዲሁም ሎጂስቲክ የመሳሪያ ልውውጦችን ጭምር እያደረጉ እንደሚገኙ መረጃዎች በስፋት ሲወጡ ነበረ። በዛሬው ዕለት የወጣው ሰበር መረጃ እንደሚያመለክተው ከሆነ አንድ ከፍተኛ የሆነ አመራራቸውን አጥተዋል። የህወሓት ቡድንን በተለይም ደግሞ ከ3-4 ዓመት በፊት በነበረው በሰሜኑ ጦርነት ማለትም የኢትዮጵያ የጥምር ጦሩ መከላከያ ሰራዊቱን ጨምሮ እንዲሁም በተቃራኒው ደግሞ የህወሓት ኃይሎች በተዋጉበት ጦርነት እንዲሁም ኤርትራም ጭምር በተሳተፈበት ጦርነት የህወሓት ኃይልን በከፍተኛ ሁኔታ ሲመራ ሲያስተዳድር እንዲሁም ትዕዛዝን ሲያስተላልፍ የነበረው የህወሓት የቀኝ እጅ የሆነው ጀነራል በድሮን መገደሉ ታውቋል። ይህ ጀነራል ጉአሽ አበራ ሲሆን ወዲ ጉአሽ በማለት በቅጽል ስሙም ጭምር ይጠሩታል። ይህ ከፍተኛ አመራር በተለያዩ ሚዲያዎች በተለይም ደግሞ በድምፂ ወያኔና በሌሎች ሚዲያዎች በከፍተኛ ሁኔታ መግለጫዎችን ሲሰጥ እንደነበረ የሚታወቅ ነው። በዛሬው ዕለት ከኤርትራ ኃይሎች ጋር እንዲሁም ከማስታወቂያ ሚኒስትሩ ጋር ጭምርም ቅርብ ግንኙነት እንዳለው ከኤርትራው ጋር ማለት ነው በስፋት ሲወጡ ነበረ። በዛሬው ዕለት እርምጃ ተወስዶበታል። ቀላል ቁጥር የሌላቸው የሱ አጃቢዎችም ጭምር ድንበር አካባቢ በድሮን እንደተገደሉበት ታውቋል። እስካሁን ከአየር ኃይልም ሆነ ከኢትዮጵያ መንግስት እንዲሁም ከህወሓት ከፍተኛ አመራሮች ይወጣ መግለጫ የለም። ግን ከፍተኛ የሆነ ድንጋጤ በቦታው እንደፈጠረባቸውም የወጣው መረጃ ያመለክታል። ውድ አድማጮቻችን ወደ ተከታዩ ዜናችን አልፋለን። ይህም ከጦርነቱ ጉዳይ ወጣ ስንል በብዙዎች ዘንድ በዛሬው ዕለት የወጣው መረጃ እንዳነጋገረ መረጃ አለ። ይህም ደግሞ የሻሸመኔ ከተማ በፖሊስ እንዳወጣው ከሆነ በጓደኛው ተገድሎ በአውሬ የተበላውን ሰው ቅሪተ አካል ላይ ባደረገው የፎረንሲክ ምርመራ ወንጀለኛው ተይዞ በእስራት እንዲቀጣ ማድረጉ ተሰምቷል። የ27 ዓመቱ ኮርሜ ገልሉና የ25 ዓመቱ ሀብታሙ ዳፋ ነዋሪነታቸው ሻሸመኔ ከተማ አሩፋ ክፍለ ከተማ ቻይና ካምፕ አካባቢ ሲሆን በጓደኝነት ለዓመታት አብረው እየኖሩ ነበሩ። በድንገት ኮርሜ ገልገሉ የተባለው ወጣት አካባቢው ይሰወራል። የሱን ከአካባቢው መሰወር ምክንያት በማድረግ ቤተሰብ ፍለጋ ላይ ያለ ጉዳዩን ለፖሊስ ያሳውቃል። የሻሸመኔ ከተማ መረጃውም ተቀብሎ ክትትል ላይ ያለ ሻሸመኔ ከተማ ቻይና ካምፕ የተባለ ስፍራ ላይ በአውሬ የተበላ ሰው ቅሪተ አካል ጫካ ውስጥ ይገኛል ተብሎ መረጃ ከማህበረሰቡ ይደርሳል። ፖሊስ ታዲያ የደረሰውን ማስረጃ ለማጣራት ከቦታው ሲደርስ አንድ የሰው አካል ሙሉ በሙሉ በአውሬ ተበልቶ የተወሰነ የአካል ቅሪት ብቻ ያገኛል። ፖሊስ ከአውሬ የተረፈውን ቅሪት አካል በጥንቃቄ በማንሳት ለምርመራ ወደ ሆስፒታል ሲልክ ሌሎች የደም ነጠብጣቦችና ለማስረጃ የሚያገለግሉ ነገሮችም ለፎረንሲክ ምርመራ ወደ ፖሊስ ይላካል። በዚህም የምርመራ ስራ ምናልባትም ከዚህ ቀደም ከአካባቢ የተሰወረውን የ27 ዓመት ወጣት ሊሆን ይችላል በሚል ጥርጣሬ ከቤተሰብ ደም ተወስዶ የዲኤንኤ ምርመራ ይደረጋል። በዚህም የፎረንሲክ ምርመራ በተገኘው ውጤት ጠፋ የተባለው የ27 ዓመት ወጣት ከአውሬ የተረፈው አካል ጋር ተመሳሳይ በመሆኑ በምርመራው ተረጋገጠ። በዚህም ታዲያ የሻሸመኔ ከተማ አስተዳደር ፖሊስ የሟችን ማንነት ሲያጣራ በምንም መንገድና ምክንያት በጅብ ይበላል የሚል በፖሊስ በኩል ምርጥ እና ሰፊ የተጠናከረ ምርመራ ይካሄዳል። በባህላዊ የአውጫጭኝ ስርዓትም ነገሮችን ለማጣራት ሰፊ ጥረት ተደርጎም በዚህም የሻሸመኔ ከተማ ፖሊስ አንድ ውጤት ላይ ይደርሳል። ይህም በዕለቱ ሟች ከማን ጋር ነበረ የሚለውን በጥልቀት ሲያጣራም ሀብታሙ ዳፋ ከተባለው ጓደኛው ጋር ጫት ሲቅሙ እንደነበረ ለፖሊስ መረጃ ይደርሰዋል። በዚህም ታዲያ ፖሊስ ተጠርጣሪውን ሀብታሙን ለመያዝ የፍርድ ቤት ትዕዛዝ በማውጣት እንቅስቃሴ ጀምሮም በተጠናከረ ክትትል የተሸሸገበት አጎራባች ክልል በቁጥጥር ስር ያውሏል። በቁጥጥር ስር የዋለው ተጠርጣሪም በፖሊስ ምርመራ ሲደረግበት ድርጊቱን መፈጸሙን ያምናል። ለዚህም ድርጊት መነሻ ምክንያቱ የቀረበው የሀብታሙ የመጀመሪያ ፍቅረኛ የነበረችን ልጅ ባለመግባባት ተለያይተው እያለ በአሁኑ ሰዓት የሟች ህጋዊ ባለቤት መሆኗና ትልቅ ቅናት ፈጥሮ በጓደኛው ላይ የበቀል እርምጃ እንዲወስድ ያስገደደው መሆኑንም ይናገራል። ስለ ተከሳሹ ቃል ምንም ሟች ህጋዊ ሚስት ምንም ነገር የማታውቅና በሟችና በባለቤቷ መካከል የጠነከረ ጓደኝነት እንጂ ሌላ ነገር እንደሌለ መናገራቸው
መያዛቸውን የሻሸመኔ ከተማ አስተዳደር ፖሊስ ዋና መምሪያ የምርመራ ክፍል መግለጹን ብስራት ሬዲዮ ሰምቷል። ፖሊስ ከአውሬ የተረፈ አካል ተነስቶ በረቀቀ መንገድ የተለያዩ ማስረጃዎችም ያገኘውም የምርመራ ውጤትም ተንተርሶ የምርመራ መዝገቡን አጠናቆ ለአቃቢ ሕግ ይልካል። አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ ይመሰርትበታል። ክሱም ሲከታተል የቆየ ሻሸመኔ ከተማ አስተዳደር ከፍተኛ ፍርድ ቤት ጥር 26 ቀን 2018 በዋለው ችሎት ተከሳሽ ሀብታሙ ዳፋ በ22 ዓመት እስራት እንዲቀጣ ውሳኔ አስተላልፎበታል። የከተማ አስተዳደሩ ፖሊስም በሳል የረቀቀ ምርጥ እንዲሁም የምርመራ ስራ ከአውሬ የተረፈውን የሰው ጥቂት አካል ውጤታማ በሆነ ስራ መስራታቸውም ትልቅ አድናቆት ተቸሯቸዋል። የተወደዳቸው አድማጮች በዚህ የመረጃ ሰዓት የያዝናቸው መረጃዎች እነዚህ ይመስላሉ። በቀጣይ በአዳዲስ ትኩስ እንዲመደመጥ ባለባቸው መረጃዎች እስክንመለስ በቸር ቆዩን።